አንድ ምሽት እኔና ጆርጂና በጉዞ ላይ ያለን አንድ ትንሽ ምግብ ቤት ቆምን። ቦታ ውብ ይመስል ነበር። ምግቡ አስደናቂ ሽታ ነበረው። ነገር ግን የሆነ ነገር የተሳሳተ ስሜት ተሰማኝ ማለት ነው። ባዶ ጠረጴዛዎች በየቦታው ነበሩ። አንድም ደንበኛ አልነበረውም። ጁሴፍ የሚባል አንድ አዛውንት ጣሊያናዊ ሰው ነው። ከጠረጴዛው ጀርባ ብቻውን ቆሞ ነበር። እራት ከበላን በኋላ ከሱ ጋር ተቀምጬ እንደዚህ ያለ ቦታ ለምን ባዶ ሆነ ብዬ ጠየቅኩት። ፈገግ አለ። ነገር ግን በአይኖቹ ውስጥ ሐዘንን አየሁ። አባቱ ያስተማሩን ከልጅነት ጀምሮ የምግብ የማብሰል ችሎታ በዚህ ቤት ውስጥ እንዳሳለፈ ነገረኝ። ልጅ በነበረበት ጊዜ ምግብ ማብሰል የሱ ስራ ብቻ አልነበረ፣ ህይወቱ ነበር። ነገር ግን አዳዲስ የምግብ ቤቶች ሰንሰለቶች በአቅራቢያው ተከፍተው ነበረ። ደንበኞች መምጣት አቁመዋል። ሂሳቦች እየተከመሩ ነው። ከዚያ ወደ ታች ተመለከተና በጸጥታ ምናልባት ለዘላለም የሚዘጋበት ጊዜ ሊሆን ይችላል አለ። ያ አረፍተ ነገር ከኔ ጋር ቀረ። ሬስቶራንቱን ተመለከቱና ሊያጣው ያለውን ነገር ሁሉ አስቤ ነበር። ህልሙን፣ የአባቱን ውርስ፣ በዚያ ግድግዳዎች ውስጥ የተገነቡት ትዝታዎች ከመሄዱ በፊት የፖስታውን ፎቶግራፍ አነሳሁትና በኢንስታግራሜ እስካሁን ከበላሁት አሪፉ ነገር እንደሆነ አስቤ በዚያ ምሽት በኢንስታግራም ላይ ለጥፌው ለሰዎች የት ማግኘት እንዳለባቸው ነግሬያቸው ነበር። ብዙም አላሰብኩም ነበር። ነገር ግን በማግስቱ ጠዋት አንድ አስገራሚ ነገር ተከሰተ። በመቶዎች የሚቆጠሩ ሰዎች መጡ። ሰልፍ ከምግብ ቤቱ ውጪ ተዘርግቷል። ከቀናት በኋላ ሞልቶ ነበር። ከሳምንት በኋላ ሰዎች ጠረጴዛ አስቀድመው እያሳዩ ነበር። ስመለስ ጁሴፔ እየጠበቀኝ ነበር። አጥብቆ አቀፈኝና ማልቀስ ጀመረ። ከዚያ ፈጽሞ የማረሳውን ነገር በችኩቻ ተናገረ። ክርስቲያኖ፣ ሬስቶራንት ብቻ አላዳንክም፣ ህይወቴን መልሰ ሰጠኝ እና ያ ቀን አንዳንድ ጊዜ አንድ ትንሽ እርምጃ የአንዳንድ ሰዎችን ህይወት ሙሉ በሙሉ መቀየር እንደሚችል አስታውስ።